ጤና ይስጥልኝ አድማጮቻችን እንደምን አላችሁ? ሰበር ዜና። በትግራይ ክልል የአክሱም ከተማ ከንቲባ ህዳር 21 ቀን የጁማዓ ሶላት በአደባባይ ሙስሊሞች በአደባባይ ላይ በመንገዶች ላይ በዝናብና በፀሐይ እንደሚሰግዱ ይታወቃል። ይሁንና ህዳር 21 ቀን ግን የከተማዋ ከንቲባ ሙስሊሞች አርፈው በቤት ሙስሊሞች መስገጃ ማሰጠትና እኩልነትን ማስከበር እንደሚሆን ይጠበቃል። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ሁለት ጊዜ ስለ አክሱም ጉዳይ መግለጫ ቢሰጡም የትግራይ ክልል መንግስት ግን አሻፈረኝ እንዳለ መሆኑ ይታወቃል። በመላው ኢትዮጵያ የሚገኙ ሙስሊሞች እንዳስቆጣና ሁኔታው በአጭር ጊዜ ውስጥ እልባት ሊገኝለት